ገነት በተሰደደ ጊዜ የአዳም ተስፋው አንቺ ነሽ፣ በግፍ የተገደለ የአቤል የዋሃቱ አንቺ ነሽ። የሄኖክ በብርሃኑ ተመላለሱ የፍቅርን ሕይወት እንድትለብሱ። የማናቃት ኦርቶዶክስ አለችው ይላላችሁት? አዎ አለች። ኑና ቀመሷት። ለከኃይል ክብር ወስብሐት ወእዘዝ እስከ ለዓለም አማኑኤል አምላኪየ ለከኃይል ክብር ወስብሐት ወእዘዝ እስከ ለዓለም ኦ ኢየሱስ ክርስቶስ ለከ መጽሐፍ ቅዱስን የምንረዳበት መንገድ ትክክል እንዳልሆነ ከኦርቶዶክሳውያን ወንድሞቻችን ብዙ ጊዜ ይነገረናልና እናም ጥሪ ያቀርቡልናል። እስኪ አብረን እንሂድና ኑቅ መስዋዕት ስላሉን እስኪ አብረን ሂደን ኦርቶዶክስን እንቅመሳት። ተከተሉኝ። ገነት በተሰደደ ጊዜ የአዳም ተስፋው አንቺ ነሽ፣ በግፍ የተገደለ የአቤል የዋሃቱ አንቺ ነሽ። የሄኖክ የሴት ቸርነት የሄኖክም ስራዎቹ ከክፉ ጥፋት የዳነባት የኖህ መርከብ የሴም ቡራኬው ድል ፈንታውም አንቺ ነሽ። የአብርሃም እንግድነት የይስሐቅ መዓዛ የያዕቆብን መሰላል አንቺ ነሽ። ዮሴፍን የምታረጋጊው አንቺ ነሽ። የሙሴ ጽላት ጳጦስ የተባለች የሲና ዕፅ በካህን አሮን ልብስ የነበረች ጸናጽል ዳግመኛም የበቀለችና አበበች ያፈራችን በትር አንቺ ነሽ። የኢያሱ የምስክሩ ሐውልት የጌዴዎን ጸምር የሳሙኤል የሽቱ ሙዳይና የዘይት ቀንድ አንቺ ነሽ። የተመካባት የእሴይ ሥር የአሚናዳብን ሰረገላዊት መሰንቆ ምስጋናን ላቅርብልሽ ማርያም ሰላም ልበልሽ። እኔ አንዳንድ ቀን በግሌ መሞት ያምረኝና ሆሆ ደግሞ የማላውቀው አገር በደስ ስላለሁ የእውነቴን እኮ ነው እንደው ውሰደኝ ልለው እፈልግና ደግሞ መግቢያዬን ሳላውቅ አርፌ ቁጭ ልበል። ሁለት ነገር እኔ በግሌ ሳልዋሽ ብናገር ሁለት ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብነድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መች እናውቀዋለን። ይሄ ሁልጊዜ ጥያቄ ነው። ብንሞት ሲኦል ይቆየናል፣ ስንቆይ ደግሞ እየተበላሸን ተቸገር እና በጣም ብቻ እግዚአብሔር ይማረን። እንኳን እዚህ ሆናችሁ ቀርቶ አንዳንድ ሰው እዚህ ሆኖ ጸድቅ ያለው የሚል ሰው አለ። እንኳን እዚህ ሆናችሁ ቀርቶ ገነት ልትገቡ በሩ ላይ ድናችኋል ተብላችሁ ትጠየቁ፣ ቆይ መጀመሪያ ልግባ ነው ማለት ያለባችሁ። ለሰው ልጆች ድህነት ምስክር ሆኖ የተንከራተተ ለሱ እንኳ የምእመናን ጸሎት ለመዳኑ ከጠቀመው ለመዳኔ ኢየሱስ ብቻ በቂ ነው እንዴት ትላለህ? ኢየሱስ ሲባል ይከፋቸዋል። አዎ ይከፋናል። ኢየሱስ ጌታ ነው ማለት ስብከት የሚመስላቸው ሰዎች አሉ። በጣም ያሳዝናል። ኢየሱስ ጌታ ነው አንልም እኮ እኛ በየመድረኩ ምንድነው ማንለው? ኢየሱስ ጌታ ነው አትበል ብለን እንደውም እንቃወማቸዋለን። እኛ ቤተክርስቲያን ሰው ኢየሱስ ብሎ ሲጠራን ይቀፈል። በስራዬ የጽዮን መግቢያ በስራዬ የጽዮን መግቢያ ቸነቀኝ። ከ35 እስከ 40 ሚሊዮን የሚገመት ወንጌል አማኝ ክርስቲያን በኢትዮጵያ ኦርቶዶክስ ምዕመናን የተደረገለትን ጥሪ ተቀብሎ እንዲሁ ቢሄድ ምን ይሰጠዋል? እንደው ተያይዘን ሲኦል እንግባ እንለቅ ካልሆነ በስተቀር እነርሱ እርግጠኛ ሳይሆኑ እነርሱ ስለመዳናቸው በድፍረት ሳይናገሩ እነርሱ ማራናታ ማለት ሳይችሉ ኑ ቢሉን እኛን ሲኦል ሊከቱን ሲኦል ሊጨምሩን እስካልሆነ ድረስ ምንም ትርጉም የለውም። ይልቁንስ ኑ እኛ እርግጠኛ ሆነን ማራናታ ጌታ ሆይ ቶሎና ወደምንልበት ስፍራ መጣችሁ ሕይወታችሁን አድኑ። ስለመዳናችን ስለ ዘላለም ሕይወታችን እርግጠኛ በሆንበት ስፍራ ላይ ስለሆነ ያለ ነው። ኑ ወደ ጌታ። ሻሎም። በነፃ ዳንኩት እንዲሁ በነፃ